ሶ እሺ ሶ ቪፒኤስ ስትገዙ ከተለያየ ድርጅት ልትገዙ ትችላላችሁ። ቤዚካሊ የሚሰጣችሁ በቃ እኛ የገዛ ነው ምንድነው ሲሰጣችሁ ቪፒኤስ በቃ አይፒ አድረስ ነው የሚሰጣችሁ አክሰስ የምታደርጉበት ማለት ነው። ሶ የቪፒኤሱ የራሱን የቻለ ፓስወርድ ይኖረዋል እና በቃ አይፒ አድረስ ነው የሚኖራችሁ። ሶ ያ ሲኖራችሁ ኤስኤስኤች የሚባል ኮኔክሽን አለ። ልክ አሁን ኤፍቲፒ ኤችቲቲፒ እየተባላችሁ እንደተማራችሁት ኤስኤስኤች የሚባል አለ፣ ሴኪር ሼል የሚባል ማለት ነው። ይሄ ቤዚካሊ ምንድነው ሼል ተጠቅማችሁ ሙሉ በሙሉ ሰርቨርን አክሰስ የምታደርጉበት ቴክኒክ ነው ይሄኛው ኤስኤስኤች የምንለው ማለት ነው። የተለያዩ በጣም ለብዙ አክቲቪቲ ይጠቅማል። ሰርቨርን ቶታሊ አክሰስ የምናደርገው ወይ ኤስኤስኤችን ተጠቅመን ነው ወይም ኤፍቲፒን ተጠቅመን ፋይል ትራንስፈር ፕሮቶኮል ና የሚባል ታስታውስታላችሁ ብዬ አስባለሁ። ኔትወርኪንግ ላይ ፖርት ስትማሩ ምናምን ለኤስኤስኤች ዲፎልት 22 ነው ኤፍቲፒ 21 ነው ምናምን የተባላችሁ ትማራላችሁ። አይ ቲንክ ኤፍቲፒ 21 መሰለኝ። እነሱን ትማራላችሁ። ስትማሩ ያኔ የምትጠቀሙት የነበረው ነገር ጥቅሙ እዚህ ጋር ነው ያለው ማለት ነው። አሁን ይሄንን ሰርቨር አክሰስ ለማድረግ ኤስኤስኤች ኮኔክሽን ያስፈልጋቸዋል። ኤስኤስኤች ኮኔክሽን እንዴት ነው ኮኔክት የምናደርገው የሚለው ነው ቤዚክ ጥያቄያችሁ የሚሆነው። ስለዚ ዝም ብዬ እዚህ ጋር ሃው ቱ ኮኔክት ቪፒኤስ ዊዝ ኤስኤስኤች ብትሉ ቀጥታ የሚጠይቃችሁ ኤስኤስኤች ይታወቃል ፖርቱ ስንት እንደሆነ። ስለዚ አይፒ አድረሱን ተጠቅማችሁ እንዴት ኮኔክት እንደምታደርጉ ነው። ኤስኤስኤች ኮኔክት ለማድረግ ተርሚናል ላይ ሄዳችሁ ኤስኤስኤች ብላችሁ ዩዘር ኔምን ታስገባላችሁ። ቤዚካሊ ሁሉም ኡቡንቱዎች ያው ዩዘር ኔሙ ዲፎልቱ ሩት ስለሆነ ሩት ነው የሚሆነው። ከዛ አይፒ አድረሱን ታስገባላችሁ። ልክ ይህን አይፒ አድረስ ስታስገቡ ዘን ፓስወርድ ይጠይቃችኋል። እዛ ሎጊን ማድረግ ትችላላችሁ። አሁን ቤዚካሊ ይሄ ነበር የኛ እንትን አደለ። እኛ እዚህ ጋር ተሰጥቶናል ኦልሬዲ። ይህ ሼር አታድርጉ፣ አይፒ አድረስ ሼር አይደረግም። ኤኒዌይስ አይፒ አድረሳችሁን ታስገባላችሁ። በቃ ይህንን ኮማንድ ነው ተርሚናል ላይ ሄዳችሁ ራን የምታደርጉት ማለት ነው። አሁን ይሄን ተርሚናል ኮኔክት ለማድረግ በምሞክርበት ሰዓት ፓስወርድ ነው የሚጠይቀኝ። ሰርቨሩን ስትገዙት ፓስወርድ አንድ ላይ ይሰጣችኋል ብያችኋል። ወይም ፓስወርድ ራሳችሁ ሴት እንድታደርጉ ይጠይቃችኋል። ያንን ከጠየቃችሁ በኋላ ጀስት እሷን ፓስወርድ እዚህ ጋር ፔስት አድርጌ ካስገባው ሰርቨሩን አክሰስ አደረግኩት ማለት ነው። አሁን ልክ እንደ እንተና ፒሲ እንደ ቴዳ ፒሲ አሁን ቴዳ ኡቡንቱ ነው አይደል? ይሄም ኡቡንቱ ሰርቨር ነው የተገዛው። ኡቡንቱ ሰርቨር ነው። ኡቡንቱ ሰርቨር ላይ አሁን ለምሳሌ እዚህ ጋር የተወሰነ የሲስተሙን ስታተስ ምናምን ነገር ያሳያል። ምንም ነገር የለውም። ኦፕሬቲንግ ሲስተሙን ሪኢንስቶል አድርጌ ባዶ አድርጌ ያለው ኡቡንቱ 24 ነው የተጠቀምኩ ያለሁት አይነት እንደሆነ ያው ታውቃላችሁ። ቤዚካሊ 24 ጂቢ ነው ራሙ፣ ስቶሬጁ 500 ጂቢ ነው። ሲፒዩ 8 ሲፒዩ ያለው ነው። እነዚህ ነገሮች አሉት ቤዚካሊ ሰርቨሩ ማለት ነው። እነዚህ ነገሮች ካየን በኋላ ዘን ቤዚካሊ ሰርቨሩ ይሄ ከሆነ ያለንበትን ፎልደር ያው ፕሪንት ወርኪንግ ዳይሬክተሪ ብለን ማወቅ እንችላለን። ሩት ላይ ነው ያለ ነው ማለት ነው። ፕሮጀክት ምናምን ኤቭሪቲንግ የምናስቀምጠው ብዙ ጊዜ ሆም ላይ ስለሆነ ወደ ሆም ዳይሬክተሪ እንሄዳለን። ያው ኡቡንቱ ለየት የሚያደርገው ዊንዶ የሚጠቀመው እንትን ነው ባክስላሽ ነው። ይሄኛው ደግሞ የሚጠቀመው ፎርዋርድ ስላሽ ነው የኡቡንቱ ሲሆን ማለት ነው። ቤዚካሊ ይህን ኤስኤስኤች አክሰስ አግኝተናል ማለት ነው። ኤልኤክስ ብለን ማየት እንችላለን። ቤዚካሊ አሁን ለምሳሌ ሲስተሙ ይህን ያህል ራም አለው ይህን ያህል ስቶሬጅ አለው ምናምን ስላችሁ ነበረ ቅድም እና እነዚህን ነገሮች ቼክ ማድረግ ብንፈልግ እንዴት ነው ቼክ የምናደርገው? አሁን ለምሳሌ ሰርቨሩ ምን ያህል ስቶሬጅ አለው ምን ያህል ስፔሲንግ አለው ምናምን የሚለውን ነገር ማወቅ እንችላለን። ስቶሬጅ እነዚህ ኖርማሊ ቻት ጂፒቲ ላይ ሄዳችሁ ብትጠይቁ የሚሰጣችሁ ኮማንድ ነው። አሁን ስንት ፕሮሰሰር እንዳለው ከፈለ ነምበርስ ኦፍ ፕሮሰሰር ብላችሁ ጠይቁታላችሁ። 8 ፕሮሰሰር ነው ያለው ወይም 8 ሲፒዩ ነው ያለው ማለት ነው። ሌሎቹንም ነገሮች ለማወቅ ስትፈልጉ እንደዚህ ነው የምታደርጉት። ለምሳሌ ራሙን ለማየት ስትፈልጉ ያው ፍሪ ኤች ስትሉት ያሳያቸዋል። ቶታሊ 23 ጂቢ ራም ነው። እኛ የተጠቀምነው ገና 570 ምናምን ሜጋባይቱ ነው ማለት ነው። አብዛኛው የያዘው ስቶሬጅ አለ ፍሪ ነው። ኦልሞስት ፍሪ ነው። ምንም ሰርቨር ባዶ ነው። ምንም የተነካ ነገር የለውም ማለት ነው። ዲስክ ስቶሬጅ ስትፈልጉ ዲኤፍ ነው። ዲኤፍ ብላችሁ ማየት ትችላላችሁ። ስቶሬጃችንንም ካያችሁት አቫይለብል የሆነውን ማለት 500 ጂቢ ነው እያቸዋለሁ። ከእነሱ ውስጥ ስር ያለውን እያንዳንዱ ምን ያህል
ሳይዝ አለው። አቫይለብል የተያዘው ስንት ነው? አቫይለብል ስንት ነው? ምናምን እዚህ ጋር ካያችሁት 2 ጂቢ አለን፣ 300 ምናምን አለን፣ እዚህ ጋር 12 ጂቢ አለን፣ እዚህ ጋር 99 ጂቢ አለን። እንደምታዩት ሰርቨሩ ፍሪ ነው፣ ባዶ ነው፣ ምንም ነገር የለበትም ማለት ነው። ሶ አሁን ሰርቨራችንን እንትን ካደረግን በኋላ እ፣ ምንድን ነው ሰርቨራችን ላይ ኮኔክት ማድረግ ከቻለን በኋላ ኤቭሪ ታይም ስንገባ ፓስወርድ ይጠይቀናል። ሶ ኤቭሪ ታይም ስንገባ ፓስወርድ እንዳይጠይቀን ኤስኤስኤች የኤስኤስኤች ኪያችንን የእኛን ፒሲ ኤስኤስኤች ኪ ለእንትን እንሰጣለን የእኛም ፒሲ ፐርሰናል ፒሲያችንን ኤስኤስኤች ኮንፊገር እናደርጋለን ከሰርቨሩ ጋር። ያ ማለት ፕራይቬት እና ፐብሊክ ኪዎች አሉ። ሶ የእኛ ፕራይቬት ኪ ሰርቨሩ ላይ ወስደን ማስቀመጥ ከቻለን ኤቭሪ ታይም ከኛ ሰርቨር የሚመጣውን ሪኩዌስት ወይም ኮኔክት ለማድረግ ስንፈልግ ባይ ዲፎልት ቀጥታ ያስገባናል ማለት ነው። ምንም አይነት ፓስወርድ አይጠይቀንም። ምንም አይነት ፓስወርድ ሳይጠይቀን ቀጥታ እንትን ማለት ይቻላል። እንዴት ነው ኤስኤስኤች ኪ ጀነሬት የምናደርገው ካላችሁ የማክ ሲሆን እና የኡቡንቱ ሲሆን ተመሳሳይ ነው። የእንትን ሲሆን ደግሞ የዊንዶው ሲሆን ኮማንዱ ይለያል። ጀነሬት ለማድረግ ኤስኤስኤች ኪ እንዴት እንጠቀማለን? ሶስት ማየት ይችላል ወይ ሜይ ቢ ይችን አንድ ዶክመንት አዲስ ላስጀምርላችሁ እና ሶ አንደኛውን በዚህ አንደኛውን ደግሞ ሪፈር የማደርገው ስለሆነ እንትን ማድረግ እንችላለን። በሁለት ዊንዶ መክፈት የሚቻል ከሆነ እሺ ኒው ኖት ካልኩት አይ ቲንክ እዚሁ ነው የሚከፍተው። ኒው አይ ቲንክ በሴፓሬት አድርጌ ከፍቼ አላውቅም፣ ግን እስቲ ለሚ ትራይ እና እንጂ ብራዘር እሺ ካልወጣም ተወሱ ችግር የለውም። እዚህ ጋር ይህን ሼር አደርጋቸዋለሁ ክሬዴንሻሎችን ብቻ ዞር አድርጊያቸው ማለት ነው። ባይ ዲፎልት እንዴት ነው ኤስኤስኤች ኪ ጀነሬት የሚደረገው? ኤስኤስኤች ኪ ምናምን ብላችሁ ኮማንዱ ነው ማግኘት የምትችሉት ነገር ነው። ኤስኤስኤች ኪ ጀነሬት ስታደርጉ ፒሲያችሁ ላይ ሁለት ነገር ነው የሚሰጣችሁ፣ ፕራይቬት እና ፐብሊክ ኪ ነው ጀነሬት የሚያደርገው። ኖርማሊ ጀነሬት ሲደረግ ይሄ ሴኪሪቲ ላይ ምናምን ስትማሩት እዚህ የሚላችሁ ከሆነ ፕራይቬት ኪ ምንድን ነው ፐብሊክ ኪ ምንድን ነው ምናምን የሚለውን ኦልሬዲ ሶፍትዌር ሴኪሪቲ ላይ የምታውቁት ይመስለኛል። ያን ጀነሬት ካደረጋችሁ በኋላ ጀነሬት ያደረጋችሁትን ሁለት ኪዎች አሉ። ይሄኛው ጀስት ኤስኤስኤች ኪ ፕራይቬት ኪው ነው። ይሄኛውን ደግሞ ፐብሊክ ኪ ነው። ሁለት ነገር ነው ጀነሬት የሚደረግላችሁ። አይ ቲንክ እዚህ ጋር ፋይሉ ላይ ሚስ የተደረገ ነገር ይኖራል። እሺ ዝም ብዬ በሌላ ኢሜይል አንድ ኢሜይል ግዴታ አይደለም፣ እዚህ ጋር የምትሰጡት ነገር ግዴታ አይደለም። እሺ ኤስኤስኤች ኪ ጀነሬት ማድረግ እችላለሁ። አሁን ለምሳሌ ይህን ኮማንድ ብሰጠው ይሄ የኡቡንቱ ሼሌ ነው። ይሄ ደግሞ የኖርማል የማክ ይሄ ሰርቨሩን ኮኔክት አድርጌያለሁ። ይሄኛው ደግሞ ሎካል። ይሄ እንደዚህ ጀነሬት ለማድረግ በሞከር አይ ቲንክ እንትን ነው ኪዎቹ ዲፍረንስ ስላላቸው ይሄኛው ደብል ኮት እና ይሄኛው ደብል ኮት ዲፍረንስ ስላለው ነው። እንደዚህ ስታደርጉ ጀነሬት ያደርጋል። ኢንተር ዘ ፋይል ኢን ዊች ዩ ሴቭ ዘ ኪ። አሁን ለምሳሌ ከእናንተ ስለዛ አሁን ነበልባል በለው እና ነበልባል በሚል ስም ነው ሴቭ ማድረግ። ባይ ዘ ወይ ፍሬዝን መስጠት ትችላላችሁ። ልክ ፓስወርድ እንደሚሰጠው ፍሬዝ መስጠት ትችላላችሁ። ምንድነው ፓስ ፍሬዝ ነው የሚባለው፣ እሱ መስጠት ትችላላችሁ። ግን ብዙ ጊዜ ሪኮመንድ አይደረግም፣ ትረስቱታላችሁ ፍሬዙን። ለዛ ባዶ ባዶ ኢምፒቲ ያደርጋችሁ አሁን ብትሰጡት ጀነሬት ሆኖልናል ኪው ማለት ነው። ፕራይቬትም ፐብሊክ ኪም ጀነሬት ሆኗል። አንዴ ጀነሬት ካደረግን በኋላ ምንድነው የምናደርገው? ያው የሰጠነውን እንትን ተጠቅመን አክሰስ ማድረግ እንችላለን። ለምሳሌ እኛ የሰጠነው እዚጋ ኮፒ ለማድረግ እችን ኮማንድ ነው የምንጠቀም። ይሄ ኮፒ የሚያደርገው ቤዚካሊ እቺ ኮፒ ናት። እዚጋ መጥቼ ኤልኤስ ማለት እችላለሁ፣ ሊስት እንዲያደርግልኝ አይደል? እሺ አይ ቲንክ ምንም አይነት ኤስኤስኤች ኪ የለንም እንዴ? ኤልኤስ እሺ አይ ቲንክ እንዲህ ኮፒ ላድርጋት እና ኮማንድ እንጠይቀው እዚች ጋር ነበር መስጠት እንችላለን። ፒሲ ላይ ብዙ ኤስኤስኤች ኪ ነው ያለው እና ለዛ ነው እንትን የሚለው። ኪዎችን ጀስት ለማየት ከፈለጋችሁ ይህንን ኮማንድ መጠቀም ትችላላችሁ እያለ ነው። ይሄ ጀስት ነበልባል የሚለውን ጋር ሪሌት የሚያደርጉትን ኪዎች ለማየት ነው
የሰጠን ኮማንድ እንዲህ ብናደርግ አሁን ካያችሁት ሁለት ኪዎች አሉን። ሶ እንደምታዩት ሁለት ኪዎች አሉን። አንደኛው ፐብሊክ ነው፣ አንደኛው ፕራይቬት ኪ ነው። መች ጀነሬት ሆነ ምናምን የሚለውንም ኢንፎርሜሽን አንድ ላይ ይዞላችኋል ማለት ነው። ይሄ ኪ ጀነሬት ከተደረገ በኋላ ኪዎቹ ማየት ትችላላችሁ። እዚህ ጋር ነው። ካት ማለት እንትን ነው፣ ምንድን ነው? ፕሪንት እንደማለት ነው። ፕሪንት ስቴትመንት ማለት ነው የኡቡንቱ። ይሄ ፕራይቬት ኪያችን ነው፣ ይሄ ፐብሊክ ኪያችን ነው። እዚህ ጋር ደግሞ ፕራይቬት ኪያችንን ማየት ከፈለገን እዚህ ጋር እንደዚህ ማየት ይችላል። ይሄ እንትናችን ነው ማለት ነው። ይሄ ፐብሊክ ኪያችን ነው። ይሄ ፕራይቬት ኪያችን ነው፣ ያኛው ፐብሊክ ኪያችን ነው። ቤዚካሊ ምን መሰላችሁ? ሰርቨሩን አክሰስ ለማድረግ እነዚህ ለተለያየ ፐርፐዝ እንጠቀማቸዋለን። ይሄ ረጅሙን ቢገን ብሎ የሚጀምር የትኛውም ኤስኤስኤች ኪ ሲጀምር ፕራይቬት ኪ ከሆነ እንደዚህ ቢገን የሚል ሴክሽን አለው፣ ኢንድ የሚል ኪ ሴክሽን አለው። ይሄ የምትጠቀሙት ሁሌም ቢሆን ሲአይሲዲ የምትሰሩ ከሆነ ይሄንን ኪ ነው የምትጠቀሙት። ያ ማለት ሲአይሲዲ ሲሰራ ይሄ ሲአይሲዲ ታውቃላችኋል። ኦልሬዲ ፕሮጀክቱ ላይ እንደምታዩት ሁሌ እኔ ፑሽ ባደረግኩ ቁጥር ኖቲፊኬሽን የሚገባላችሁ ምናምን። የእኛን ኮድ ከጊትሃብ ቀጥታ ከጊትሃብ አክሽን ላይ ራን እየሆነ ቀጥታ ወደ ክላውድ ወደ ሰርቨራችን እየተላከ ኮሚኒኬት እንዲያደርጉ ይህንን ኪ ለጊትሃብ መስጠት አለብን። ምክንያቱም ይህንን ኪ ተጠቅሞ ነው ኮኔክት የሚያደርጉ ከሰርቨሩ ጋር። ሰርቨሩ ወደ ሰርቨሩ ዳታ ለመላክ ስትፈልጉ ምናምን ፓስወርድ ይጠይቃል። ኢንስቴድ ኦፍ ፓስወርድ ይህንን ኪ ነው የምንሰጠው ማለት ነው። ይሄ ኪ ያለው ማለት ሰርቨሩን አክሰስ ማድረግ ይችላል፣ ወደ ሰርቨሩ ፋይል ኮፒ ማድረግ ይችላል፣ ሪሙቭ ማድረግ፣ በቃ እናንተ ኮምፒውተር ላይ ገብታችሁ ማድረግ የምትችሉትን ኤቭሪቲንግ ማድረግ ይችላል ማለት ነው። አሁን እኛ የፈለግነው ይህንን ኪ ተጠቅመን ኤቭሪ ታይም ሎጊን አድርገን ስንገባ ፓስወርድ እንዳይጠይቀን ነው ቤዚካሊ የምንፈልግ። የመጀመሪያ አሁን እኔ የኔ ፒሲ የትኛውም ሰርቨር ጋር ኮኔክት ሳደርገው ምንም ነገር እንዳይጠይቀኝ ነው የምፈልገው። ምክንያቱም እንትን እለዋል መስጠቱን ባይ ዘ ወይ ችግርም አለው። ምክንያቱም ኮምፒውተራችሁ ሌላ ሰው እጅ ላይ ገባ ማለት ያንን አይፒ አድረስ አወቀ ማለት፣ ቅድም አይፒ አድረሱ ሼር ባይደረግ ጥሩ ነው ያልኳችሁ ለዛ ነው። ያንን አይፒ አድረስ አወቀ ማለት ሰርቨሩን ገብቶ የሚፈልገውን ነገር መቀየር ይችላል። ስለዛ ዊ ሃቭ ቱ አላደለ ይሄ ፓስወርድ አውተንቲኬት እንዲያደርግ ማድረግ አድቫንቴጅ እሱ ነው። ስለዛ አሁን ቤዚካሊ ምንድነው የምናደርገው? ኔክስት ስቴፓችን እንዴት ነው አሁን ጀነሬት ያደረግናቸው እነዚህ ሁለቱ ኤስኤስኤች ኪዎች እንዴት ነው የምንጠቀመው? አሁን የምንጠቀመው ፐብሊክ ኪያችን ነው። ፐብሊክ ኪያችንን ይሄንን ኤስኤስኤች ኪ ወስደን ለኮምፒውተራችን ለሰርቨራችን እንሰጠዋለን። ከዛ ኤቭሪ ታይም ሁሌ እኛ ኮኔክት ለማድረግ ስንፈልግ ቀጥታ ያለ ፓስወርድ እንዲያስገባን ያደርገናል ማለት ነው። እሱን ለማድረግ እዚህ ጋር ስቴፕ አለን። ፕራይቬትንም ፐብሊክንም ኤስኤስኤች ኪ እንዴት እንትን እንደምናደርግ እዚህ ጋር አለ። መጀመሪያ ላይ ምንድን ነው የምናደርገው? ኤስኤስኤች የሚባል ፎልደር ከሌለ ክሬት እናደርጋለን። ኤምኬዲ ታውቁታላችሁ ኮማንዶ እያስባለሁ። መጀመሪያ ላይ ኤስኤስኤች የሚባለውን ፎልደር እንፈጥራለን ሩቱ ላይ ማለት ነው። ሩት ፎልደር ላይ ሄደን ኤስኤስኤች እንፈጥራለን። ኤስኤስኤች ከፈጠረን በኋላ ፎልደሩን ጀስት እና አውቶራይዝ ካደረግነው በኋላ ጀስት ፋይል ነው የምንፈጥረው። ፋይሉ ምንድነው ጥቅሙ? እነዚህን ኤስኤስኤች ኪዎች የምናስቀምጥበት ማለት ነው። ናኖ የሚባለውን ፓኬጅ የምታውቁት ይመስለኛል። ናኖ ኮድ ኤዲተር ነው ወይም ፋይል ኤዲተር ነው ወይም ቴክስት ኤዲተር ነው። የምትፈልጉትን ኖት ለመጻፋውን ፋይል ለመፍጠር ምናምን ገብታችሁ ፋይልን ማኒፑሌት ማድረግ መቀየር ምናምን ስትፈልጉ ናኖ ነው የምትጠቀሙት። እዛ ናኖ ላይ ገብታችሁ ጀስት ክሬት እንትኑን ፋይሉን ትፈጥሩና ፔስት ታደርጋላችሁ። ፔስት የምታደርጉት ምንድን ነው? ፐብሊክ ኪያችሁ ነው። ከዛ ሴቭ ታደርጉታላችሁ ፋይሉን ይላል። ፐብሊክ ኪያችን የትኛው ነው? እንዴት ነው ፐብሊክ ኪያችንን አክሰስ የምናደርገው ምናምን ካለን እዚህ ጋር ኮማንድ ተሰጥቶናል ማለት ነው። ፐብሊክ ኪን ኮፒ ማድረጊያ። ከዛ ራሱን ኮማንድ እንጠቀምና ወይም እዚህ ጋር ቅድም ጀነሬት ስናደርግ ሁለት ነገር ነው የሰጠን አይደለ? ይሄ ነው ፐብሊክ ኪያችን። ይህንን ፐብሊክ ኪ ቀጥታ ኮፒ ታደርጋላችሁ። ሜክ ሹር ምንም አይነት ስፔሲንግ ራሱ መሳት የለባችሁም። ስፔስ ከሳታችሁ ራሱ አይሰራላችሁም ማለት ነው። ከፊት ለፊት ምንም አይነት ስፔሲንግ አያስፈልግም፣ ከኋላ ምንም አይነት ስፔሲንግ አያስፈልግም። ይህን ካደረጋችሁ በኋላ ፋይሉን ሴቭ ታደርጉታላችሁ ማለት ነው። ፋይሉን ሴቭ ካደረጋችሁ በኋላ እዚህ ጋር አሁን ናኖ ብለን ፋይሉን ከፍተን እንዳየነው ካት ብለን ደግሞ ማየት እንችላለን። ውስጥ ያለው ኡቡንቱ ኮማንዶች ናቸው። ካት ብለን ስናይ የእኔ ኮምፒውተር እንትን አለው ማለት ነው። ኤስኤስኤች ኪ ያስቀምጠናል ማለት ነው። ካስቀመጥን በኋላ ኔክስት ምንድን ነው የምናደርገው ስቴፕ ካልን ክሬት አድርገናል ፋይሉን።
ፔስት አድርገነዋል ለፐብሊክ ኪውን ከዛ ሴቭ አድርገናል። ከዛ ፐርሚሽን መስጠት ነው ለእንትኑ የሚያስፈልገን ማለት ነው። ይሄ ለዚህ ፋይል ፐርሚሽን እንሰጠዋለን። ፐርሚሽን ከሰጠነው በኋላ ዘን አሁን ያለ ፓስወርድ መግባት እንችላለን። ቀጥታ ቴስት ማድረግ እንችላለን። አሁን ይህንን ኤስኤስኤች ኪ ብጠቀም እኔ መግባት እችላለሁ፣ ግን ማናችሁም ሌሎቻችሁ መግባት አትችሉም። ምክንያቱም ይሄ ሴት የተደረገው የኔ ፒሲ ስለሆነ ኤግዚት ብዬ ወጣኝ ከሰርቨሩ። ከዛ ከወጣሁ በኋላ አሁን ኤስኤስኤች አክሰስ ለማድረግ ስሞክር ቅድም ፓስወርድ ይጠይቀኝ ነበር። አሁን ፓስወርድ መጠየቅ አልነበረበትም፣ ግን ፓስወርድ እየጠየቀኝ ነው። እንትን አላለም ማለት ነው። ሰርቨሩ ሙሉ በሙሉ አልተቀበለንም ማለት ነው። ምንድነው የኛን ኮንፊግሬሽን አልተቀበለውም ማለት ነው። ድጋሚ በፓስወርድ ልግባ እና ፐርሚሽኑን ሴት አድርገን እናየዋለን ድጋሚ። ለምንድን ነው ያልገባው? እሺ ድጋሚ ፐርሚሽን ሰጥተነው ቼክ እናደርግ። እሺ፣ ምናልባት እቺ ልትሆን ትችላለች። አውቶራይዝ ተደርጓል ኤስኤስኤች። እሺ ከተደረገ በኋላ እንትን ብለን ማየት እንችላለን፣ ካት ብለን ማየት እንችላለን። ምንድነው የሰጠነው ነገር ካት ለምንድነው ካፒታል የሚያደርግብኝ? ሴንሲቲቭ ነው ባይ ዘ ወይ ኡቡንቱ አይሰማችሁም። ካፒታል ብታደርጉ ስሞል የነበረው ምናምን አይሰማችሁም። አለ መስራት ነበረበት ኤግዚት ምናልባት ሴሽን ሊሆን ስለሚችል እስኪ ክሎዝ ላድርገው እና ይሄን እዛ እንደ አዲስ ታብ ከፍቼ ኤስኤስኤች አክሰስ ለማድረግ ይሞክራል። ስቲል ፓስወርድ እየጠየቀኝ ነው። እየሰራ አይደለም ማለት ነው። ፓስወርድ መጠየቅ አልነበረበትም። ወይም የቀረ ሚስ ያደረግኩት ነገር ካለ እዚህ ላይ ቴስት ማድረግ እንችላለን። እሺ ምንም የሳትኩት ነገር የለም፣ ግን አክሰፕት እያደረገ አይደለም። አይ ቲንክ ሜይ ቢ እንትንም ታይምም ሊሆን ይችላል። እንትን እንላለን ማለት ነው። አክሰስ እስኪሰጠው ድረስ እንጠብቃለን። ከዛ በኋላ ቆየት ብለን ቴስት ስናደርገው የማያስገባን ከሆነ ኮንፊግሬሽናችን ላይ ወይም ኤስኤስኤች ኪያችን ላይ የሳትነው ነገር አለ፣ አለበለዚያ ግን ይሰራል ማለት ነው። አሁን ሰርቨራችን ኢንስቶል ሆኗል ማለት ኤስኤስኤች እንዴት ኮኔክት እንደምናደርግ በዚህ ነው ኮኔክት የምናደርገው። ሜይ ቢ ጥያቄ የፈጠረባቸው ነገር ካለ ትነግሩኝና ከዛ ወደ ቀጣዩ እንሄዳለን። ፓውዝ ላድርገው። እሺ ቤካም ጋር ልጀምር። ቤካም እየታየህ ነበራ? ቤካም አይሰማም? ቤካም ወይ ወይ አይሰማም ወይ? በዛኛው ገብቼ ነበረ እኮ። ገብተሃል? በዛኛው በቃ ልዝጋዋ ይሄኛው። ኦኬ እሺ ቻው። እሺ ወደዚህ ልምጣና ሜይ ቢ ግራ ያጋባኋችሁ ነገር ካለ ነገሩኝና ከሌለ ወደ ቀጣዩ እንሂድ። ሄዳ አለ ግራ ያጋባህ ነገር ካለ አለ ኮንትሮል የምናደርግበት ተርሚናል ይለያያል። ከማኩ ሌላ ነው ተርሚናል ያልከው? እንደዛ ስትል ነው የሰማሁት። ተርሚናል ኖርማል ተርሚናል ነው። ኖርማል ተርሚናል ነው። ምንድነው ዲፍረንሱ? ይሄኛውስ ሎካል ላይ ሆኖ ነው እየተጠቀምኩት ነው። ይሄ የኔ ፒሲ ነው። እዚህ ጋር ግን ኮኔክት ካደረግኩት በኋላ ስለሆነ ይሄ ሰርቨሩ ነው። ካየው ሩት ነው የሚለው እዚህ ጋር ራሱ የዩዘር ኔሙ ሩት አይደለም። እኔ ጋር ደግሞ ስትመጣ የሚመጣል ምንድን ነው? እዚህ ጋር ይታል ያየው ነው ማክ አይደል የሚለው ይሄ የኔ ፒሲ ነው ማለት ነው። ለዛ ነው ፓስወርድ ግን መጠየቅ አልነበረበትም ፓስወርድ። እሺ አይ ቲንክ ያልገባችሁ ነገር ቢኖር ጠይቁኝ ነበር ብዬ እናስብና እሺ አብዲ ነገር ክሊር ነው። እሺ ሪዚም እናድርግ።
እሺ ፓስወርድ ኮኔክት እናደርገና መልሰን ቼክ እናደርገዋለን። ሜቢ ያልሰራበት ምክንያት ካለው ማለት ነው። ሶ እንትን በልና ኮኔክት ማድረግ ይቻላል። እንደዚህ ነው ኮንፊገር የምታደርጉት። ኮንፊገር ስታደርጉ ማለት ነው። እንዴት ነው የትኛውን ኪ ነው የምትጠቀሙት ምናምን የሚለውን ነው ማወቅ ያለባችሁ። ስቴፑንም ስለምልክላችሁ ችግር የለውም። አሁን ገብተናል። ፒሲያችን ላይ ምንም ነገር ፒሲያችሁ ላይ መጀመሪያ ነገር የሚያስፈልገው አፓቼ ታውቃላችሁ ብዬ አስባለሁ። አፓቼ ኦልሬዲ ከዚህ በፊት የተጠቀማችሁ ስለነበረ ፒኤችፒ ላይ ሰርቨር ያስፈልጋቸዋል። ወይ አፓቼ ያስፈልጋቸዋል ወይ ኢንጂኔክስ የሚባል አለ። ከሁለት አንዱ ነው የሚያስፈልጋችሁ። ሰርቨር ያስፈልጋቸዋል አንደኛ። ሁለተኛ ደግሞ እና እንትን ነው የሚያስፈልጋችሁ ይሄ ፋየርዎል ፋየርዎል ያስፈልጋቸዋል። ያው ሰርቨር እስከሆነ ድረስ በፋየርዎል ነው እንትን የምትለው። ፋየርዎል ኢንስቶል ለማድረግ የምትጠቀሟቸው ስቴፖች ምንድን ናቸው? ሱዶ የምንጠቀመው ባይዘወይ ይሄ ሩት ሌቭል ኮማንዶች ሲሆኑ ነው። ሜይ ቢ ዊንዶውስ ስትጠቀሙ ራናስ አድሚኒስተር ብላችሁ አይደለ ስትጠቀሙት አንዳንድ ነገሮችን እንደዛ እንደማለት ራናስ አድሚኒስተር እንደማለት ነው ሱዶ ማለት። ሱዶ ኤፒቲ ማለት ለኖድ ኤንፒኤም እንደሆነው ለሊኑክስ ደግሞ ኤፒቲ ነው የሚባለው ፓኬጅ ማናጀራቸው ነው። ኢንስቶል የምናደርገው ዩኤፍ ደብሊው ነው የሚባለው። ምንድነው ዩኤፍ ደብሊው የሚለውን እዚጋ ሰርች አድርገን ማየት እንችላለን። ዩኤፍ ደብሊው እንትንን በሉ አይደል ፋየር ዋል ምንድን ነው ዩኤፍ ደብሊው ፋየር ዋል ምናምን ብላችሁ ስጠይቅ ጥቅሙ ምናምን እዚህ ላይ ማየት ትችላላችሁ። እንዴት ኢንስቶል እናደርጋለን ምናምን የሚለው እዚህ ጋር ኦልሬዲ ስክሪን የሆነ ነገር ስላለ መጀመሪያ ላይ ምን መሰላችሁ ምንም ነገር ኢንስቶል ለማድረግ ስትሞክሩ ኡቡንቱ ላይ መጀመሪያ ላይ ፓኬጃችሁን አፕ ቱ ዴት መሆኑን ቼክ ታደርጋላችሁ። እሱን መጀመሪያ ላይ እናደርግ። ኤፒቲውን ኢንስቶል እንዲያደርግ ቀጥታ ካላችሁት አይ ቲንክ ይሄ አሁን ለምሳሌ ኖድ ላይ ቀጥታ እንትን አለ አይደለ? ኢንስቶል ስታደርጉት አየር ላይ ኢንስቶል የሆነ ትንሽ ሳይዝ ናት መሰለኝ፣ ለዛ ነው ኢንስቶል አደረገላችሁ። ከዛ እንትን ምንድን ነው ኢንስቶል የምታደርጓቸው ስቴፖች አሉ። ሩል አፕዴት አደረገልን። ከዛ ኢነብል ማድረግ አለባችሁ ይሄኛውን እንትኑን ፋይርዎሉን የስ በለው ፋይርዎል አክቲቬት ሆኗል፣ ኢነብል ሆኗል ኦን ሲስተም ፕሪቨንት ያደርገናል ማለት ነው። ፋይርዎል ኢንስቶል አደረጋችሁ ማለት ምንም አይነት ፖርት ኮኔክሽን ፕሪቨንት ያደርጋል ማለት አይፈቅድላችሁም። እንትን እንድታደረጉ አክሰስ እንድታደረጉ አይፈቅድላችሁም። መጀመሪያ ላይ ኢንስቶል አደረግን፣ ከዛ ኢነብል ማድረግ ነው ፋይርዎሉን። ኢነብል ካደረግን በኋላ አለው እናደርጋለን አንዳንድ ፖርቶች። አሁን ለምሳሌ እኛ አፕሊኬሽን ያው እንትን ኢንጂኒክስ ስለምንጭን ኢንጂኒክስ ራን የሚያደርገው ያው 80 ፖርት 80 ላይ ሜይ ቢ ፒኤችፒ ስትሰሩት እዚህ የሚላችሁ ከሆነ 80 ፖርት ላይ ነው። ወይም ሲጀምር ኤችቲቲፒ ፕሮቶኮል ራሱ አለው የሚደረገው 80 ፖርት ላይ ነው። ልክ ለኤስኤስኤች 22 እንደሆነው የኤችቲቲፒ ፕሮቶኮል ቼክ እናደርገው እዚህ ጋር መጣችሁ ኤችቲቲፒ ፖርት ብላችሁ ብትጠይቁ የታለ ያያችሁት ነው። ኤችቲቲፒ ሲሆን ይሄኛው ኤችቲቲፒኤስ ሲሆን ደግሞ 43 ስለሚሆን ኤስኤስኤች አክሰስ የሌላቸውን ማለት ኤስኤስኤል ሰርተፊኬት ያው እሱ ለሌላቸው አለው የምታደርጉት ፖርት 80 ነው። ኤስኤስኤል ካላቸው ኤስኤስኤል ማለት ሰርቲፊኬቱ ነው። ይሄ ኤችቲቲፒኤስ እና ኤችቲቲፒ ብላችሁ ልዩነቱን ታውቁታላችሁ። ኤችቲቲፒኤስ ሲሆን ሴኪሪቲ ስላለበት ነው። ያቺ ላይሰንስ ወይም ያቺ ላይሰንሷ እሷ ምን ብላ ትጠራለች? ኤስኤስኤል ነው የምትባለው። ስለዚ ኤስኤስኤል ላይሰንስ ተብሎ ይጠራል። እና እሱ ላለው ኤችቲቲፒኤስ ነው የምትጠቀሙት፣ ለሌለው ደግሞ ኤችቲቲፒ ስለምትጠቀሙ ሁለቱም ፖርቶች አለው እናደርጋለን መጀመሪያ ላይ ማለት ነው፣ አክሰስ እንዲደረጉ። ካደረግን በኋላ አክቲቭ የሆኑ ፖርቶች እነማን ናቸው የሚሉትን ኮማንዶች ደግሞ እዚህ ጋር እናገኛለን። አክቲቭ የሆኑ ፖርቶች ምንድን ናቸው? 22 ምንም ጥያቄ የለውም። ምክንያቱም ኤስኤስኤች አክሰስ የምናደርገው በዛ ነው፣ አለው ተደርጓል። ያያችሁት ነው። ሌላ ፖርት ግን ምንም ፖርት የተፈቀደ የለም። የተፈቀዱ ፖርቶች እነዚህ ናቸው። ከነዚህ ፖርቶች ውጭ ሌሎቹ መግባት አይችሉም፣ ወደ ሰርቨሩ መግባት አይችሉም። ፋይርዎሉ ፕሪቨንት ያደርጋቸዋል ማለት ነው። ማለት አታክ አትደረጉ ነው።
ቤዚካሊ እኔ አሁን ፒኤምቱ ምናምን እየተጠቀምኩ ነበረ ሰርቨራችን ላይ ራን ሳደርግ የነበረው አሁን ዶከር ምናምን ስለምንጠቀም ፒኤምቱን እንትሆና ኖድን ኢንስቶል እንዴት ይደረጋል፣ ፒኤምቱ እንዴት ኢንስቶል ይደረጋል፣ ፖስትግረስ እንዴት ኢንስቶል ይደረጋል፣ እነዚህ ነገሮች እንተዋቸዋለን። ምክንያቱም ሁሉንም ዶከር ላይ ስለምንሰራቸው ማለት ነው። እነዚህን ኮተቶች እንተዋቸውና ጀስት ኢንጂኔክስን እንዴት እንጠቀመው፣ ኢንጂኔክስ እንዴት አለው እናድርግ የሚለው እናያለን ማለት ነው። ኢንጂኔክስ ምንድነው? እንደነገርኳችሁ እንደ አፓቼ ነው፣ ሰርቨር ነው። ስፔሊንግ ላይ አሪፍ አይደለሁም። ኢንጂኔክስ ምንድን ነው ካላችሁ፣ ይሄው ስለ ኢንጂኔክስ ያለ ሃየር ፖፑላር ኦፕን ሶርስ የሆነ ሶፍትዌር ዩዝድ ፎር ዌብ ሰርቪንግ ነው። ዌብ ሰርቨር የሚደረግበት ሰርቨር ነው ማለት ነው። ስለዛ ሁሉም አይነት ፕሮግራሞች እዚህ ላይ ራን መሆን ይችላሉ። ከእንትን ሞር የተሻለ አፕቱዴትድ ነው። ምንድነው ስሙ ስሙ ጠፋብኝ በእናትህ። ከአፓቼ የተሻለ ነው። አፓቼም እንደዛ ነው። አፓቼ ኤችቲቲፒ ሰርቨር ምንድን ነው ብላችሁ ብትጠይቁት እሱም ይነግራችኋል። እዚህ ጋር ያለው ምን አይነት እንደሆነ ኦፕን ሶርስ ነው። ይሄኛውም ዌብ ሰርቭ ለማድረግ ነው የሚጠቅመው ምናምን። እናንተ የምታውቁት አፓቼ፣ እኛ ደግሞ በኢንጂኔክስ ነው የምንሰራው። ኢንጂኔክስን ኢንስቶል የምናደርገው የሚለው ነው የሚመጣው ማለት ነው። ኢንጂኔክስን ኢንስቶል ለማድረግ የመጀመሪያ ቀደም ብዬው ስቴፑን ግን ስቴፑ ላይ ስላልነበረ የምንጠቀመው ኤፒቲ የምትባለውን ፓኬጅ ማናጀር ነው። መጀመሪያ ላይ ፓኬጅ ማናጀራችሁን አፕዴት ታደርጉታላችሁ። ምናልባት አሁን ከረንትሊ ምን መሰላችሁ፣ ሁሌም ኡቡንቱ የምትጠቀሙ ከሆነ ፓኬጅ ማናጀራችሁን የሆነ ነገር ኢንስቶል ለማድረግ ስትፈልጉ ኤቭሪ ታይም አፕዴት ማድረግ አለባቸው። አፕዴት ስታደርጉ ነው አዲስ ሶፍትዌሮች ሲመጡ ኤግዚስት ምናልባት እንትናችሁ ላይ አሁን ልክ ፓኬጅ ዶጅ ሰናችሁ ላይ እንደሚቀመጠው እዛ ሊስት ውስጥ ስር ከሌለ አንድ አፕሊኬሽን አዲስ ሊስት ውስጥ ስር በሚቀላቀልበት ሰዓት እሱን ለማግኘት ግዴታ እሱን አፕዴት ማድረግ አለባችሁ። ልክ ኤንፒኤም ኢንስቶል ብላችሁ እንደምታደርጉት እዚህ ጋር ሱዶ ኤፒቲን ሱዶ እንደነገርኳችሁ ምንድነው በአድሚን ሌቭል ራን የሚደረግ ኮማንድ ሲሆን ሱዶ ነው የምትጠቀሙት ለማክም ለኡቡንቱም። ሱዶ ኤፒቲ ይሄ ማለት ኤንፒኤም እንደማለት ነው። ዘን ኢንስቶል ምን ኢንጂኔክስ ዋይ ትላላችሁ። ዋይ የምትሉት ለምን እንደሆነ ታውቁታላችሁ አይደለ? ሁሉም የሚጠይቃችሁን ነገር የስ ብሎ ለመቀበል ነው። ምክንያቱም ኮንፊግሬሽን ሲጠይቃችሁ እንትን ሊሆን እንደዚህ ይሁን ትዝ ቢላችሁ ከሆነ ይህን የምታውቁት ይመስለኛል። ላይሰንስ ምናምን እያለ ብዙ ነገር ነው የሚጠይቃችሁ እና እነዚህ ነገሮች አክሰፕት እንዲያደርግ ለማለት ነው። ኢንጂኔክሳችንን በለው ኢንጂኔክሳችንን ኢንስቶል አደረገን። ሁለት ነገር ይቀረናል። ኢንጂኔክሱን ማስነሳት። አሁን ለምሳሌ ወደ ምንድነው የሆነ አፕሊኬሽን ጫናችሁ። ከጫናችሁ በኋላ አፕሊኬሽኑን ስታርት ማድረግ ይጠበቅባችኋል። ከዛ ኢነብል እናደርገዋለን። ሁለት ስቴፕ ነው ያለው። ሁለቱንም ስቴፖች በአንዴ ኮፒ ማድረግ እንችላለን። እነዚህ ኮማንዶች ናቸው። ከራሱ ከሳይቱ ታገኙታላችሁ። እነዚህ እንዴት ነው ኢነብል የምናደርገው፣ እንዴት ነው ስታርት የምናደርገው። ኢንጂኔክስ ጀምሯል። ኢንጂኔክስ ከጀመረ በኋላ ስታተሱን ነው ቼክ የምታደርጉት። ኮማንዱ የኢንጂኔክስ ኮማንድ እንዳለ ምን ተብሎ ነው የሚጠራው? ሲስተም ሲቲኤል ብላችሁን ሁሉንም ኮማንድ የምትጨምሩት። ያያችሁት ከሆነ ሱዶ ሲስተም ሲቲኤል ስታርት ኢንጂኔክስ ያያችሁትና ስታተሱንም ቼክ ስታደርግ አሁን ስታተሱን ስናይ ኢንጂኔክስ ራን እያደረገ ነው፣ ፕሮፐርሊ እየሰራ ነው። ኢንጂኔክስ እየሰራ ነው ማለት ሁለት ፖርት አለው አድርገነዋል አይደለ? የሰርቨራችንን ፖርት እናውቃለን። ምንድነው አይፒ አድረስ እናውቃለን። አሁን አይፒ አድረሰውን ተጠቅማችሁ አክሰስ ለማድረግ ብትሞክሩ ኢንጂኔክስ ይመጣል ማለት ነው። ምክንያቱም ኢንጂኔክስ ያው ዌብ ሰርቪንግ አይደለ? እንትን ላይ ስለሚሰራ እሱ ራን ያደርጋል። ኤችቲቲፒ ችን የሆነች ቦታ ላይ ፔስት ላድርግላችሁ እና ኤችቲቲፒኤስን ኤችቲቲፒም ስትሉት ሁለቱም ላይ አክሰስ ማድረግ ይችላል ማለት ነው። ኖ ሴኪውርድ ነው፣ ምክንያቱም ምንም ኤስኤስኤል ሰርቲፊኬት ስለሌለ ነው። ይኸው እዚህ ጋር ይሄ መጥቷል ማለት ነው። ኢንጂኔክሳችን ኢንስቶል ሆኗል። ኢንጂኔክስን ተጠቅመን አለው የምናደርገው። ቀጣዩ ምንድነው? ኤችቲቲፒም ኤችቲቲፒኤስም ሁለቱም ሰርቭ እንዲደረጉ ማድረግ መቻል አለብን። ኢንጂኔክስ ላይ አለው ማድረግ አለብን። ስለዛ ቀጥታ ኢንጂኔክሱን ፉል አለው እናደርገዋለን።
ሁለቱንም ሰርቭ ማድረግ እንዲችል ኤችቲቲፒም የሆነ ኤችቲቲፒኤስ የሚሆኑትን አለው እንዲያደርግ ማድረግ አለባችሁ። ኤችቲቲፒኤስ ባይ ዲፎልት አይሆን ሰርቲፊኬት ኢንስቶል ማድረግ አለብን ኤችቲቲፒኤስ እንዲሆን። እሱ እንዴት እንደምናደርግ እናየዋለን። አሁን ቀጥታ መተን ስታተሱን ቼክ እናርግ። ስታተሱን ቼክ ስናደርግ ኦልሬዲ አለው ተደርገው ስላሉ እነዚህ ሁለቱ አለው ተደርገዋል። ምንም ነገር የለም። ዩአርኤሉንም ከፍተን ቼክ አድርገነዋል። እየሰራ ነው። ኢንጂኒክስ ኢንስቶል ከተደረገ እነዚህ ነገሮች ይኖሩታል ይላል። ቼክ እናደርገው። እነዚህ ፎልደሮች አሉት ይላል። ቤዚካሊ ሲዲ ብለን ያው ቫር ብለን ብንሄድ ቫር ውስጥ ስር www የሚባል ነገር አለ። ቻት www የምትባለው ማለት ነው። ሲዲ www ውስጥ ስር ስንገባ ኤችቲኤምኤል የምትል ፋይል አለቻ። እሷ ናት አሁን ሰርቭ እየተደረገች ያለችው። ሲዲ ኤችቲኤምኤል ፋይል ላይ ብንገባ ትዝ የሚላችሁ ከሆነ የሆነ ፎልደር ላይ እየገባችሁ ነበረ የምትቀይሩት። አሁን ይህንን ካት አድርጌ ባሳያችሁ አሁን ሰርቭ እየተደረገ ያለው እንደዚህ አይደለ የሚለው ዌልካም ቱ ኤንጂኒክስ ምናምን እንደዚህ አይደለ ጽሁፉ የሚለው ዌልካም ቱ ኤንጂኒክስ በኤች ዋን ነው ምናምን የተጻፈው። እዚህ ጋር መታችሁ ኤችቲኤምኤሉን ብታዩት በኤች ዋን አይደለ የተጻፈው። እንቀይረውና ጀስት እንድታውቁት ካት የነበረው ናኖ እንበለውና ናኖ ማለት ኤዲተር ነው ብያቸዋለሁ። በሱ ማወቅ እንችላለን። ናኖ እንበልና የሆነ ነገር እንጨምርበት። ዌልካም ቱ ኢንጂኒክስ ፎር ብለን እንጨምርበት። ይሄ ታይትሉ ነው። ኤችቲኤምኤል ላይ መቼም ታይትል ላይ እንደሆነ ታውቃላችሁ። ፎር ነበልባ ብለን እዚህ ጋር ዌልካም ምናምን የምትሏ ላይም መተን የሆነች ነገር ጽሁፍ የምንቀይርበት ኮንትሮል ኤክስ እናደርጋለን። ሴቭ እናደርጋለን ፋይሉን። ሴቭ ካደረግን በኋላ ስታዩት እያያችሁት ነው። ልክ ኤችቲኤምኤል ስትሰሩ የነበረው ጊዜ ላይ ማለት ነው ያለው። ይኸው ታይትሉ ዌልካም ቱ ነበልባ ነው እና እንደዚህ አድርገን ነው ኢንጂኒክስን ኢንስቶል የምናደርገው። እንትንም ኮንፊገር የምናደርገውም በዚህ መንገድ ነው ማለት ነው። ይሄ እንዴት ኢንጂኒክስን ሴታፕ እናደርጋለን የሚለውን ነው እና ፓውዝ ላድርገውና ጥያቄ ካላችሁ ልጠይቃችሁ።